በዛው ዘመን የነበሩት አቡ ዙርዓ አራዚ እና አቡ ሐቲም አራዚ ስለ አቂዳ ሲናገሩ የአንድ ሰው ስም አይደለም የሚጠቅሱት። አቡ ሐሰን አሻሪ ምናምን ያኔ ሳይወለድ በፊት የነበሩ ምን ይላሉ? እንደ ምሳሌ ማለት ነው። ኪታቡን እየነ ማውራላችሁ አድረክና العلماء في جميع الامصار حجازا وعراقا وشاما ويمنا فكان من مذهبهم ለምሳሌ الإيمان قول وعمل እዚህ ላይ አሻዒራዎች ይስማማሉ ወይ? እዚህ ላይ አሻዒራዎች ይስማማሉ ወይ? እዚህ ላይ አሻዒራዎች ይስማማሉ ወይ? አቡ ሐኒፋ ስራ ከኢማን አይደለም ይሉ ነበር። ፉቃሃዎች ደግሞ ልክ እንደ ሻፊዒ፣ ማሊክ ያሉት ስራ ከኢማን ነው ይሉ ነበር። ነገር ግን በእነዚህ ሁለት ወገኖች መካከል ያለው ልዩነት ቃላዊ ብቻ ነበር። ምክንያቱም አቡ ሐኒፋ ስራ ከኢማን አይደለም ሲሉ የፈለጉት ስራ ከኢማን መሰረቶች አይደለም ለማለት ነው። ግን የተሟላ ኢማን ሊኖር ዘንድ ስራ ግድ ያስፈልጋል ነበር የሚሉት። ለዚህ ማስረጃ ደግሞ አቡ ሐኒፋ በጥሩ ስራዎች ራሳቸውን የወጠሩ ሳሊሕ ሰው ነበሩ። ሌሎች ፉቃሃዎች ደግሞ ስራ ከኢማን ነው ይሉ ነበር። ነገር ግን በእውነቱ የፈለጉት ስራ ኢማንን ያሟላዋል ለማለት እንጂ ስራ ከኢማን መሰረት ነው ለማለት ፈልገው አልነበረም። ሁለቱም መዝሃቦች ሐሳባቸው ተመሳሳይ ነው፣ ልዩነት የለውም። ይህ ሁሉ ያገላለጽ ልዩነት የተፈጠረው ከኸዋሪጆች መኖር ጋር በተያያዘ ነው። በአቡ ሐኒፋ ዘመን ኸዋሪጆች ኃይል ነበራቸው። አቡ ሐኒፋ ደግሞ የነበሩት የዑመያዎች የመጨረሻ ዘመን ላይ ነበር። አቡ ሐኒፋ ኸዋሪጆች በማህበረሰቡ ዘንድ ሊፈጥሩት የሚችሉት የሆነን አደጋ ይፈሩ ነበር። የኸዋሪጆች መሰረታዊ እምነት የተገነባው አንድን ሰው በስራ ምክንያት ማክፈር ነው። ሰውን በስራ ምክንያት ያከፍሩት ነበር። መጀመሪያ ላይ ሰይድና ዓሊን ፍርድ በመቀበላቸው አከፈሯቸው። ሙዓዊያንም ልክ እንደዛው ፍርድ ለአላህ እንጂ ለማንም አይሆንም በሚል የኸዋሪጆች እምነት የቆመው ሰውን በስራ ማክፈር ነው። ከዛም ይህን ጉዳይ ሲያከብዱት በኋላ ሰፋና ትላልቅ ወንጀል የሚሰራም ካፊር ነው ይሉ ጀመር። እርግጥ ነው ይህ መዝሃብ ለማህበረሰቡ እጅግ በጣም አደገኛ ነው። እኛ ጋር በስራ ምክንያት ሰውን ማክፈር የሚለው አስተሳሰብ ከገባ በቀጥታ እርስ በርሳችን እንከፋፈራለን። ተመሳሳይ መዝሃብ ላይ ያለን ሰዎች ራሱ እርስ በርስ እንከፋፈራለን። ተመሳሳይ መስጊድ የምንሰግድ ሰዎች እንከፋፈራለን። ለዛ ነው ኸዋሪጆችን በታሪክ ስታያቸው መጀመሪያ አንድ ነበሩ፣ ከዛ ለሁለት ተከፈሉ፣ ከዛ 4 ሆኑ፣ ከዛ 6፣ ከዛ 10። ለምን ከተባለ ምክንያቱ ይህ አስተሳሰብ በመሃላችን ካለ እኛ ደግሞ ማዕሱሞች ወይም ደግሞ ከወንጀል ዘውትር ጥብቆች ስላልሆንን አንድ ቀን ስሳሳት ካየኸኝ ታከፍረኛለህ። አንድ አይነት መዝሃብ ላይ ብንሆንም በኋላ ይሄ ታዲያ ምን ይፈጥራል? መከፋፈል። ለዛ ነው በታሪክ ስናይ ኸዋሪጆችን እንደተከፋፈሉ ነው። በዚህ ዘመን ያሉት ኸዋሪጆች ሳይቀር እርስ በርሳቸው አሁንም መከፋፈል አላቆሙም። አሁንም ይከፋፈራሉ። አቡ ሐኒፋ ታዲያ ይህ ነበር ስጋታቸው። በእስልምና ማህበረሰብ ዘንድ ይህ በጣም አደጋ ያለው ነገር ነበር። መንገድ ላይ መገዳደል ይፈጠራል። አንድ ከእስልምና ስራዎች መካከል አንዱን ሳትሰራ አየውክ እንበል፣ ለምሳሌ ሰላት ሳትሰግድ ወይም ሳትጾም፣ ከዛ ምን ይከተላል? ካፊር ነህ እልሃለሁ። ይህ ነው የኸዋሪጆች እምነት። አቡ ሐኒፋ ታዲያ ይህን ፈርተው ነው ስራ ከኢማን አይደለም ያሉት። ስራ ኢማንን ያሟላል በሚለው ሐሳብ ስራ ከኢማን ነው በሉ ተባሉ አቡ ሐኒፋ። ከዛ እሳቸው ምን አሉ? አይ አልልም አሉ። ለምን? ተራው ማህበረሰብ ዝርዝር ውስጥ አይገባም። ሁሌ መጀመሪያ ላይ የተባለችውን ነው የሚወስደው። ስራ ከኢማን ነው፣ ነገር ግን የፈለኩት ምናምን ስትለው የፈለኩት ይህን ነው ምናምን የሚለውን አይወስድም። ሁሌ ርዕሱን ነው የሚይዘው ተራው ማህበረሰብ። ዘውትር እንዲህ ነው። የንግግሩን መሰረት ይወስዳሉ እንጂ ወደ ዝርዝር አይገባም ማህበረሰቡ። በዚህ ታዲያ አቡ ሐኒፋ ችክ ብለው ስራ ከኢማን አይደለም አሉ። ሌሎች ፉቃሃዎች ግን ከአቡ ሐኒፋ ትንሽ ዘግየት ብለው መጥተው ስለነበረ ልክ እንደ ሻፊዒ በዑመያዎች ዘመን አልነበሩ። በእነሱ ጊዜ የነበረው ደግሞ የሙርጂአዎች ፈተና ነበር፣ የኸዋሪጆች ፈተና አልነበረም። በእነሱ ዘመን ኸዋሪጆች ተዳክመው ነበር። በተቃራኒው ሙርጂአዎች ኃይል አግኝተው ነበር። ሙርጂአዎች ማለት አንድ ሰው ኢማን ካለው የፈለገውን ነገር ቢሰራ ምንም አይጎዳውም የሚሉት ናቸው። ሙእሚን እስከሆነ ድረስ፣ አማኝ እስከሆነ ድረስ አንድ ሰው ወንጀል ቢሰራ መቼም አይጎዳውም ይላሉ። እሺ መጠጥ የሚጠጣና የማይጠጣ አንድ ሙስሊም ልዩነቱ ምንድነው ሲባሉ ሁለቱም ጀነት ይገባሉ። የሚለያዩት በደረጃ ብቻ ነው፣ ሌላ ምንም የለም አሉ።
ሙስሊም እስከሆነ ድረስ በመጠጣቱ ጀሃነም አይገባም ማለት ሌላም ትላልቅ ወንጀል ቢሰራ ጀሃነም አይገባም። ሙርጂዓዎች ዘንድ ታዲያ ልዩነቱ ምንድነው? በጀነት ያለው ብቻ ልዩነት ነው የሚበላለጠው። ይህ ደግሞ ዲንን ውርቅ ማድረግ ነው። የሸሪዓን ፍርድ ማሳጣት ነው። ሐላልና ሐራም የለም እንደማለት ነው። ይሄ ደግሞ አደጋ ነበርና ፉቃሃዎችም የዚህን አደገኝነት ተገንዝበው ስራ ከኢማን ነው ይሉ ጀመር። ስራ ከኢማን ነው አትበሉ፣ ግን አስፈላጊ ነው የኢማን ማሟያ ነው በሉ ሲባሉ አይ አንልም አሉ ፉቃሃዎች። ስለዚህ እነዛ ባገላለጽ ተሳስተዋል ምናምን ማለት ተገቢ አይደለም። ሁሉም ቡድን ካገላለጹ የራሱ የሆነ ዓላማ ነበረው። መጨረሻ ላይ ግን ትርጉሙ ተመሳሳይ ነው። ስለዚህ በኋላ ላይ የመጡት ሰለፎች ኢማን ቀውልና አመል ነው ሲሉ ምን ለማለት እንደፈለጉ ተረድተናል። እንደ አቡ ሐኒፋ ደግሞ ያሉት ስራ ከኢማን አይደለም ሲሉ ምን ለማለት እንደፈለጉ ተረድተናል። እነዛኞቹ ከኸዋሪጆች ጋር እምነታቸው አልገጠመም። እነዚህኞቹም ደግሞ እንደ አቡ ሐኒፋ ያሉት እምነታቸው ከሙርጂዓዎች ጋር ገጥሞ አይደለም። ነገር ግን ሁለቱም ጋር ኢማን መሰረቱ ምንድነው ከተባለ ተስዲቅ ብቻ ነው፣ ማመን ብቻ ነው። ስራስ ምንድነው ከተባለ ስራ ሚን ከማሊል ኢማን ነው፣ ኢማንን ያሟላዋል ለማለት ነው። ስለዚህ አሻዒራዎች ወይም ደግሞ አቡ ሐኒፋም ጭምር ሌሎችም ማለት ነው ያሉ ሙስሊሞች በዚህ ንግግራቸው ከሰለፎች ንግግር እንዳልወጡ መረዳት እንችላለን።